ولا تخافي ولا تحزني ልክ ለመርየም አለይሃ ሰላም ልጅን ሰጥቷት ሲያበቃ የመውለድን የማማጥን ጭንቅ ባየሽ ጊዜ ደርሶ ከጎኗ የቆመ ብቻዬን እበቃሻለሁ ብሎ አለው ያለ ጌታ አንቺንም ሀጃዎችሽን ሁሉ ሞልቶ አለው ይበልሽ። ወደኩ ስትይ አንስቶ አበቃ ስትይ ጀምሮ እንዳልተከፋሽ እንዳልተሰበርሽ አድርጎ ጠግኖ እንዳላዘንሽ አድርጎ ያስደስትሽ። ደግሞ ልክ የሙሳን እናት አለይሃ ሰላም ልጅህን ባህር ላይ ጣዩ በተባለችና ለልጇ ካላት ጭንቀት ጥበት የተነሳ ነፍሷ ሊወጣ ሲል ልጅሽን መልሰዋለን ከሙርሰሎቹም እናደርገዋለን እንዳታዝኒ እንዳትከፊም ብሎ ያበሰራት ጌታ አንቺንም የሚያስደስትሽ። ሄድ ያልሽው በተሻለ ይተካ፣ ቀር ያልሽው በተሻለ ይመለስ። እነዛም ያማምሩ አይኖችሽ ደግሞ ከደስታ ብዛት አልቅሰው ግንባርሽ ጌታሽ ፊት ይደፋ። አሜን በይ የኔ ውድ እህት የኔ ቆንጆ በርታ በይልኝ። ጀሊሉ መላለው ሁሉም በሱ እጅ ነው። አትጨናነቁ እንዳረጋ ያርገው። ብቻ የኛ ስራ እሱን መገዛት ነው። ለተገዛው ሰው ነው ጀሊሉ የሚራራው። እንዲሁ እዘንልኝ ማለቱ ድካም ነው። እሱ ያዘዘንን ሳናከናውነው። ሶላት ለሚሰግድ ደጃፉ ክፍት ነው። የኢስላም ምስጢሩን ጥልቀቱን ላወቀው ጧት ማታ ለዚክር ቦታ ለሚሰጠው ከራሱ አብልጦ ነቢን ለሚወደው አንደቱ ለምስኪን የሚርበተበተው ለአዱንያ ብሎ ውሸት ያለመደው በሰይጣን ተታለው ልቡ ያሏለለው የጀሊሉ መላ ወጥቶ ነው የሚታየው። በዱንያ ባሄራ ያምራል ጣፈንተው። በወጣትነቱ ወደ ኢስላም ባደረገው ጉዞና ለእምነቱ በከፈለው መስዋዕትነት በኢስላም ታሪክ ውስጥ የተወሳው ወጣቱ ሱሐባ ዙልቢጃደይን ጋር ቆይታ እናደርጋለን። አብራችሁን ቆዩ። ይህ ሱሐባ ሙዘኒይ በምትባል ከተማ የተወለደ ሲሆን አብደላህ ዙልቢጃደይን ይባላል። በሕፃንነቱ ሳለ ወላጅ አባቱ ሙቶበት ባለሀብት ከሆነ አጎቱ ጋር ያድጋል። በዚሁ አጋጣሚም ከአጎቱ ብር ተበድሮ ወደ ንግድ ዓለም በመግባት የተሳካለት ነጋዴና ወጣት ባለሀብት ለመሆንም ይበቃል። ለንግድ በሚንቀሳቀሱ ሰሃቦች አማካኝነት እንጨትና ድንጋይን ጠርቦ ለፍጡር ከማጎብደድ ይልቅ ማጎብደድና መገዛት ለብቸኛውና ኃያሉ ፈጣሪ ለዓለማቱ ፈጣሪ ለአላህ ብቻ መሆኑን የሚያበስር የኢስላም መልእክት ደረሰው። ያለምንም ማመንታት ከህዝቦቹ ተደብቆ በኢስላም አመነ። ለብቸኛው ፈጣሪ ከህዝቦቹ ተሰውሮ ይሰግድለታል፣ ያመልከዋል። ገና ከዕለታት አንድ ቀን በአንድ አላህ ማመኑ